ጤና ይስጥልን ውድ ተከታታዮቻችን እንደምን አላችሁ? የሰዓቱን ዜና ይዘን ቀርበናል። እስከ ፕሮግራማችን ማብቂያ አብራችሁን እንድትሆኑ ግብዣችን ነው። ለሰዓቱ ያዝነው ዜና እንደሚከተለው ይቀርባል። ዲያስፖራዎች በኢትዮጵያ ሪል ስቴት ላይ ተስፋቸው የተሟጠጠ ይመስላል። በርካታ ትውልደ ኢትዮጵያውያን ከዲያስፖራ ሄደው ወደ ኢትዮጵያ ቤት ቢሰሩም በኢትዮጵያ ያለው የመሬት ሊዝ ዋጋ ጭማሪ በኢንቨስት በሚያደርጉ ሰዎች ዘንድ እምነት እንዲያጣ አድርጓል። ብዙዎችም እየሸሹ መሆኑ እየተነገረ ነው። በተለይ ደግሞ የሸገር ከተማ በአዲስ አበባ ዙሪያ ማለት ነው። በኢትዮጵያ የሪል ስቴት ዘርፍ እየታየ ያለው ተደጋጋሚ የመሬት ሊዝ ዋጋ ጭማሪ የኢንቨስተሮችን አመኔታ ክፉኛ እየጎዳው መሆኑ ተገለጸ። በተለይም በሸገር ከተማ አስተዳደርና በሲሲዲ የመኖሪያ መንደር ነዋሪዎች መካከል የተፈጠረው የሊዝ ክፍያ ውዝግብ በሀገሪቱ የመሬት ሊዝ ስርዓትና የሕግ የበላይነት ላይ ትልቅ ጥያቄ አስነስቷል። የሕግ ባለሙያዎች እንደሚያስጠነቅቁት የአወዛጋቢ ውሳኔም የኮንትራት ውሎችንና የመሬት ባለቤትነት ዋስትናን ጥያቄ ውስጥ ከመክተቱን ባሻገር ህዝቡ በስርዓቱ ላይ ያለውን እምነት እያጠፋው ይገኛል። የሸገር ከተማ ገቢዎች ባለስልጣን በቅርቡ ያወጣው መመሪያ ለአመታት ህጋዊ የባለቤትነት ማረጋገጫ ካርታ ይዘው የቆዩ ነዋሪዎችን ሳይቀር አዲስ የሊዝ ውል እንዲፈርሙና በካሬ ሜትር 4541 ብር የተመነ የተስተካከለ ክፍያ እንዲከፍሉ ያስገድዳል። ከተማ አስተዳደሩ ይህን ትዕዛዝ በማይቀበሉ ነዋሪዎች ላይ የግብር አስተዳደር አዋጅን በመጥቀስ ንብረታቸውን ወርሶም በጨረታ እስከ መሸጥ የሚደርስ ከባድ ህጋዊ እርምጃ እንደሚወስድ ማስጠንቀቁ ሁኔታውን ይበልጥ አሳሳቢ አድርጎታል። የህግ ምሁራን ይህ የከተማ አስተዳደሩ እርምጃ የፌዴራል ህግን ማለትም አዋጅ ቁጥር 721/2011 የሚጻረር መሆኑን ይሞግታሉ። ህጉ የሊዝ ባለመብቶችን ደህንነት ለማረጋገጥ እንጂ የአካባቢ አስተዳደሮች ተጨማሪ ገቢ በፈለጉ ቁጥር የቆየን ውል ወደ ኋላ በመመለስ ዋጋ የሚጨምሩበት ክፍተት እንደማይሰጥ ያስረዳሉ። የ99 ዓመት የሊዝ ዋስትና የሀገር ውስጥና የዲያስፖራ ባለሀብቶችን ወደ ዘርፉ ለመሳብ ትልቅ ማበረታቻ ሆኖ የቆየ ቢሆንም አሁን የታየው አይነት የህግ ጥሰትና የዋጋ አለመረጋጋት ግን የወደፊቱን የቤቶች ልማት ኢንቨስትመንት አደጋ ላይ ሊጥለው እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን ገልጸዋል። የኢራን ተግባር አስደንግጦናል ሲሉ ዶናልድ ትራምፕ መናገራቸው ተሰምቷል። ዶናልድ ትራምፕ ከደቂቃዎች በፊት በሰጡት መግለጫ ኢራን የገልፍ ሀገራትን መደብደቧ አስደንግጦናል፣ እንደዚህ አልጠበቅንም ነበር ሲሉ ተደምጠዋል። ከኢራን ጋር ለመደራደር እየሞከርን ነው፣ ነገር ግን ኢራን ለድርድር ዝግጁ የሆነች አትመስልም ሲሉም ተናግረዋል። የሆርሙዝ የነዳጅ መስመር መዘጋትን አስመልክቶ በንግግራቸው እኛ ነዳጅ አያስፈልገንም፣ በቂ ነዳጅ አለን ሲሉ ተደምጧል። በእንግሊዝና በኔቶ ሀገራት አዝኛለሁ፣ እነሱን ለመጠበቅ ብዙ ብር እያወጣን ነው፣ በዩክሬን በኩል እያገዝናቸው ነው፣ ነገር ግን በኢራን የተዘጋውን የሆርሙዝ መስመር ለማስከፈት እርዱን ስንላቸው ችላ ማለታቸው ለእኔ አስገርሞኛል ያሉ ሲሆን አሁንም ቢሆን እኛ ትልቅ ነን፣ ማንም እንዲያግዘን አንፈልግም ሲሉ ተደምጧል። ይህ አስተያየት ከተሰጠ በኋላ ጦርነቱ መልኩን የቀየረ ይመስላል። እስራኤልና አሜሪካ ብዙ የጦር ጄቶችን በማሰማራት ጥቃት ፈጽመዋል። ጦርነቱ ዳግም ተባብሷል። እስራኤል በኢራን ላይ መጠነ ሰፊ አየር ጥቃት ምሽቱ ፈጽማለች። የመካከለኛው ምስራቅ ውጥረት ወደ አዲስና አደገኛ ምዕራፍ ተሸጋግሯል። የእስራኤል አየር ኃይል ወደ 200 የሚጠጉ የጦር አውሮፕላኖችን በማሰማራት በኢራን እምብርት ቴህራንና እንዲሁም ደግሞ በተለያዩ ግዛቶች ላይ የሚሳኤል ዝናብ አዘንቧል። በዚህ ዘመቻ ከ500 በላይ ስልታዊ ኢላማዎች መመታታቸው ተረጋግጧል። ከእነዚህ መካከል የኢራን ዘመናዊ የሚሳኤል ማስወንጨፊያ ጣቢያዎች፣ የአየር መከላከያ ስርዓቶችና እንዲሁም ደግሞ እጅግ ጥንቃቄ የሚደረግባቸው የኒኩሌር ተቋማት እንደሚገኙበት ተገልጿል። በተለይም በምዕራብ ኢራን የሚገኘውና ለሚሳኤል ማስወንጨፊያነት የሚያገለግለው የታብሪዝ ወታደራዊ ካምፕ ሙሉ በሙሉ መጋየቱ ተዘግቧል። እስራኤል ይህንን እርምጃ የኢራንን የሚሳኤል አቅም ለአንዴና ለመጨረሻ ጊዜ ለማዳከም የተወሰደ መሆኑ በይፋ ገልጻለች። በኢራን በኩልም ደግሞ ኢራን በጣም አስፈሪና አደገኛ የሆነ ሚሳኤል መምዘዟ ተሰምቷል። ይህ በጥቂት ደቂቃዎች ብዙ ጥፋት የሚያደርስ ነው ተብሏል። ተጨማሪ
የኢራን ገዳይ ሚሳኤል በደቂቃዎች ውስጥ ተተኩሶ ግዳጅ የሚፈጽመው አዲሱ ሰጅል ስጋት ፈጥሯል። ኢራን ከዚህ ቀደም ከነበሯትና በፈሳሽ ነዳጅ ከሚሰሩ የሚሳኤል አይነቶች በተለየ መልኩ እጅግ ዘመናዊና ባለሁለት ደረጃ ጠንካራ ነዳጅ የሚጠቀም ሰጅል የተሰኘ ባለስቲክ ሚሳኤል ማልማቷ ተገልጿል። ይህ የሚሳኤል ቴክኖሎጂ ቴህራን በክልሉ ያላትን ወታደራዊ ጡንቻ በእጅጉ የሚያፈረጥም መሆኑ ተነግሯል። የሰጅል ሚሳኤል ዋነኛ መለያ ባህሪ በሚጠቀምበት የጠንካራ ነዳጅ ቴክኖሎጂ አማካኝነት ነዳጁ አስቀድሞ ተሞልቶ ለረጅም ጊዜ መከማቸት መቻሉ ነው። ይህም እንደ ቀደሙት ሚሳኤሎች ለተኩስ ዝግጅት ረጅም ሰዓታት የማይወስድ በመሆኑ ትዕዛዝ በተሰጠ በደቂቃዎች ውስጥ ወደ ተፈለገው ኢላማ መተኮስ የሚያስችል ፈጣን ምላሽ የመስጠት ብቃት አለው። ወታደራዊ ተንታኞች እንደሚሉት ከሆነ ሚሳኤሉ በፈጣን ተሽከርካሪዎች ላይ ተጭኖ የሚንቀሳቀስ በመሆኑ በጠላት ራዳር በቀላሉ ለመለየት አስቸጋሪ ያደርገዋል። ይህ የቴክኖሎጂ ሽግግር ኢራን ያላትን የመከላከል አቅም ወደ አዲስ ምዕራፍ ያሸጋገረ ሲሆን ለቀጠናው ወታደራዊ ሚዛንም አዲስ መልክ የሚሰጥ መሆኑ ተጠቁሟል። በሌላ በኩል ደግሞ ጦርነቱ በተለያዩ መስኮች በዓለም ኢኮኖሚ ላይ ትልቅ ከሰራ እያስከተለ ነው። የነዳጅ ዋጋ ጭማሪ እንዳለ ሆኖ የዱባይ ኤርፖርት ለትልቅ ከሰራ ከተደረጉት ተቋማት አንዱ ነው። ዝርዝሩን እንደሚከተለው ይዘነዋል። ዱባይ የከሰረችው ወይም ኢማራት እንስማው። مليون دولار لكل دقيقة توقف في مطار دبي. በዱባይ ኤርፖርት በእያንዳንዱ ደቂቃ 1 ሚሊዮን ዶላር ያገኙ ነበር። በአንድ ደቂቃ 1 ሚሊዮን ዶላር አስባችሁታል? أكثر من 4 مليون مسافر كان يستقبلهم المطار. ምክንያቱም በኤርፖርቱ የሚቀበለው ሩብ ሚሊዮን ሰው ነው። ስለዚህ ሩብ ሚሊዮን ሰው ባረፈ ቁጥር 1 ደቂቃ 1 ሚሊዮን ነበር የሚያገኙት። في يوم طبيعي لكن مسيرات ببضعة آلاف من الدولارات كان. ነገር ግን በጥቂት ዶላሮች የተገዙ ድሮኖች ያመጡት ጣጣ ግን السبب في هذه الخسائر. ይህን የሚመስል ኪሳራዎች አደረሱ። مليون دولار خسارة في الدقيقة يعني ماذا؟ በአንድ ደቂቃ 1 ሚሊዮን ዶላር መክሰር ማለት اليوم فيه 1440 دقيقة. አሁን ላይ ምናልባት ይህን ፕሮግራም ስትሰራው ትላንት ወይ ምናምን ሊሆን ይችላል 1440 ደቂቃ ነው ኤርፖርት ያልሰራው። الأسبوع فيه 10,000 دقيقة. አንድ ሳምንት 10,000 ደቂቃዎች አሉት። إذن 10,000 مليون. ስለዚህ 10,000 ሚሊዮን በአንድ ሳምንት ይከስራሉ። 3 ሳምንት ከሆነ 10 ይሄ ማለት ቢሊየን 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 ወይም ትሪሊየን ነው አላቅም። አስቡት እናንተ። ماذا لو استمر الإغلاق شهرا شهرين؟ كارثة بكل المقاييس. ስለዚህ ይህ አንድ ወር 2 ወር ከቀጠለ ምን ሊሆን? الخطوط الجوية الإماراتية وحدها كانت تحقق 100 مليون دولار يوميا. በኤርፖርት ብቻ ዱባይ ኤርፖርት 100 ሚሊዮን ዶላር በቀን ያገኝ ነበር። 100 ሚሊዮን ዶላር በቀን تصارع من أجل وقف النزيف. الخسائر لا تتوقف عند حدود المطار. ግን ኪሳራው ደግሞ አሁን ላይ በኤርፖርት ብቻ ላይ የሚቆም አይደለም። السياحة تتعطل أيضا. ምክንያቱም ቱሪዝም እንዳለ ይቆማል። جوهرة